ታሪኩ የሚጀምረው በ1960ዎቹ ሂውስተን ቴክሳስ ውስጥ ነው። በዚህ ሰፈር ድህነት እንግዳ አይደለም። ለጆርጅ ግን ድህነት የዕለት ተዕለት ጠላቱ ነው። እስኪ ያስቡት፣ አንዲት እናት 4 የተራበ ልጆቿን ለማሳደግ አንዲት ትንሽዬ ሃምበርገር ለ4 ስትቆርስ። ጆርጅ ያደገው በዚህ መከራ ውስጥ ነው። እህቱ ሜሪ ፈጣሪን ለማመስገን ጸሎት እስክትጨርስ እንኳን የሚታገስበት ሆድ አልነበረውም። ራብ ከአንጀቱ አልፎ አጥንቱ ድረስ ዘልቋል። በትምህርት ቤቱ ደግሞ የባሰ ሲኦል ይጠብቀዋል። የቆሸሸ ልብሱና የተቀደደው ጫማው ለተማሪዎች ሁሉ መሳቂያ አድርገውታል። ነገር ግን አንድ ቀን የጆርጅን ሕይወት ለዘላለም የቀየረ አጋጣሚ ተፈጠረ። አንድ ጉልበተኛ ተማሪ ጆርጅን እንደ ሰው ሳይሆን እንደ ውሻ በመቁጠር የበላውን የዳቦ ቅርፊት እንኳን ቀመሰው በሚል ንቀት ወረወረለት። በዛች ሰከንድ በጆርጅ ደም ውስጥ አንድ እሳተ ገሞራ ፈነዳ። ያ በድህነት የተጨቆነው በረሃብ የዛለውና በመቀለጃነት የሰለቸው ሕፃን መላው ዓለም የሚያንቀጠቅጥበትን ያንን አስፈሪ ጡጫውን ለመጀመሪያ ጊዜ ሰነዘረው። ያ ጉልበተኛ ተማሪ መሬት ላይ ተዘረረ። ጆርጅ በዚያን ዕለት አንድ ትልቅ ሚስጥር ተረዳ። ይቺ ዓለም ለለመለመ ጸሎት ቦታ የላትም። ዓለም የምታከብረው በቁጣ የሚሰነዝሩን ብርቱ ጡጫ ብቻ ነው። ዓመታት ነጎዱ። ነገር ግን ለጆርጅ ምንም የተቀየረ ነገር የለም። ያ የልጅነቱ ቁጣ አብሮት አድጓል። ይባስ ብሎም አሁን ጆርጅ ለመኖር ሲል በጎዳና ላይ በጡጫው የሚታገል ወጣት ሆኗል። በአንድ ወቅት በስርቆት ተጠርጥሮ ፖሊሶቹ ውሾቻቸውን አስከትለው ሲያሳድዱ ጆርጅ በቆሻሻ ውሃና በጭቃ ውስጥ ተደብቆ ለጥቂት ነው ያመለጠው። በዚያች ሌሊት በጭቃ ውስጥ ተኝቶ ሳለ አንድ ነገር ወሰነ። ወይ ሞታለው ወይም ይህን ህይወት እቀይራለሁ። ጆርጅ ካለበት ተስፋ ቢስ ህይወት ለመውጣት ራቅ ብሎ ወደሚገኘው የካሊፎርኒያ ጆብ ኮርፕስ ወይም የሥራ ልምምድ ማዕከል ጉዞ ጀመረ። እዚያም ዴዝመንድ የተባለ የልብ ጓደኛ አገኘ። ነገር ግን ጆርጅ ጋር አብሮ የመጣው አንድ ትልቅ ችግር አለ። ያ ቁጣው። እናቱ በጭንቅ የገዛችለትንና በፖስታ የላከችለትን ኮንቨርስ ጫማ አንድ ተማሪ ሲሰርቀው በጆርጅ ውስጥ ያለው እሳተ ገሞራ በድጋሚ ፈነዳ። ጆርጅ ሌባውን አንቆ ይዞ በመስኮት ሊወረውረው ጥቂት ሲቀረው አንድ ሰው ድርጊቱን በዝምታ ይመለከት ነበር። ይህ ሰው ዶክ ብሮደስ ይባላል። ዶክ በዚህ ግዙፍ ወጣት ውስጥ የሚያይ ወንጀለኛን ሳይሆን ዓለም ገና ያላየችውን አልማዝ ነው። ዶክ ለፖሊስ ደውሎ ጆርጅን ወደ እስር ቤት ከመመለስ ይልቅ ቀረብ ብሎ አይኑን እያየ አንድ ታሪካዊ ጥያቄ ጠየቀው። ልጄ፣ ይህን ሁሉ ጉልበትን ሰውን ለመጉዳት ከምታባክነው በደንብ ሰልጠነ ቦክስ ለምን አትሞክርም? ጆርጅ ደንግጦ ቀረ። እስከዚያች ቀን ድረስ ሁሉም ሰው ወንጀለኛ ወይም አውሬ እያለ ነበር የሚጠራው። ዶክ ግን በእጁ ውስጥ ያለውን ኃይል ወደ ክብር የሚቀይርበትን መንገድ አሳየው። እናም ጆርጅ ጓንቱን ለመጀመሪያ ጊዜ በእጁ አጠለቀ። ዶክ ብሮደስ ለጆርጅ ትልቅ ትምህርት ሰጠው። ጆርጅ፣ ቦክስ ማለት በዘፈቀደ ጡጫ መሰንዘር አይደለም። ቦክስ ሳይንስ ነው፣ ስነ ስርዓት ነው፣ ደንብና ሕግ ያለው ጥበብ ነው አለው። ነገር ግን ለጆርጅ የመጀመሪያ ላይ ሊገባው አልቻለም። ለዓመታት የተለማመደው በቁጣ መማታትን ብቻ ስለነበር በደንብ በሰለጠኑ ቦክሰኞች መሃል ሲገባ ራሱን እንደ እንግዳ አየው። መጀመሪያ ላይ በጂም ውስጥ ሲሰለጥን በጣም ደካማ ነበር። እግሮቹ ይጠላለፉበታል። የሰውነቱ ሚዛኑን መጠበቅ ያቅተዋል። አተነፋፈሱም የተቆራረጠ ነበር። እንዲያውም በአንድ የልምምድ ፊልሚያ ላይ ቴክኒክ ባለው ግን ደግሞ ከሱ በጣም በሚያንስ ተማሪ ተሸንፎ በቦክሰኞች ፊት መሳቂያ ሆነ። ያ ግዙፍ ቁመናውና ጡንቻው በዚያን ቅጽበት ምንም ዋጋ የሌላቸው መሰሉ። ነገር ግን ያ መሳለቂያ መሆኑ በጆርጅ ውስጥ የነበረውንና አንቀላፉ የቆየውን አስፈሪ ቁጣ እሳት ቀሰቀሰው። ጆርጅ በሙሉ ኃይሉ በሙሉ ቁጭቱ አንድ ግዙፍ ጡጫ ሰነዘረ። ያንን ግዙፍ ቦርዛ አንጠልጥሎ የያዘው ወፍራም የብረት ሰንሰለት ልክ እንደ ደካማ ክር ተበጥሶ ቦርሳው መሬት ላይ ተዘረረ። ዶክ እንትይት ከሩቅ ሆኖ ሲመለከት ያን ጊዜ ነው ዶክ የተረዳው በእጁ ላይ ያለው ተራ ሰልጣኝ ሳይሆን የሰው ልጅ ታሪክ አይቶት የማያውቅ የተፈጥሮ ኃይል መሆኑን። ዶክ ለራሱ እንዲህ አለ፣ ይህ ልጅ በትክክል ከሰለጠነ ዓለምን የሚገታው ኃይል አይኖረውም። ከዚያን ቀን ጀምሮ ጆርጅ በዶክ ስር ስልጠና ጀመረ። ጎ ሳይቀድ መሮጥ፣ በላብ መታጠብ፣ የዶክን ጥብቅ ትዕዛዞች እንደ ወታደር መፈጸም። ጆርጅ በስልጠናው ውስጥ እንደ ሰም ቀለጠ፣ እንደ ብረትም ጠነከረ።
ውጤቱም አስገራሚ ነበር። ልክ ከአንድ ዓመት በፊት ጫማ መግዣ የሌለውና በጭቃ ውስጥ ተደብቆ ከፖሊስ ያመለጠው ያ ተስፋ ቢስ ወጣት አሁን በ1968ቱ የሜክሲኮ ሲቲ ኦሎምፒክ መድረክ ላይ ቆሟል። በመላው ዓለም የሚገኙ በሚሊዮኖች የሚቆጠሩ ሰዎች በአግራሞት እያዩት ጆርጅ ያን አስፈሪና መብረቃዊ ጡጫውን ተጠቅሞ ተጋጣሚዎችን አንድ ባንድ አፈር አስጋጠ። የመጨረሻው ድል ሲታወጅ ጆርጅ ፎርማን የኦሎምፒክ የወርቅ ሜዳሊያ አሸናፊ በመሆን የአገሩን ሰንደቅ ዓላማ ከፍ አደረገ። ያ በረሃብ አለንጋ ሲገረፍ የነበረው ልጅ አሁን የዓለም ንጉስ ለመሆን የመጀመሪያውንና ትልቁን እርምጃ ተራምዷል። ጆርጅ ወደ ፕሮፌሽናልነት ተቀየረ። 37-0 በሆነ ውጤት ድልን ማከማቸት ቀጠለ። ከዛም በጃማይካ የተደረገው ታሪካዊ ምሽት መጣ። ጆርጅ የማይሸነፈውን ጆ ፍሬዘርን ገጠመ። ዓለም ጆርጅ ይሸነፋል ብላ ብትጠብቅም ጆርጅ ግን ፍሬዘርን በሁለት ዙር ውስጥ 6 ጊዜ በመጣል ዓለምን አስደነገጠ። አሁን ጆርጅ ፎርማን የዓለም የከባድ ሚዛን ሻምፒዮን ነው። ሀብታምና ዝነኛ ሆነ። ነገር ግን ያለ ስኬት ያበቃው ቁጣ የግል ህይወቱን ማበላሸት ጀመረ። ስኬት ትዕቢትን አመጣ። ጆርጅ ከቤተሰቡና ከሃይማኖቱ መራቅ ጀመረ። ከዚያም ራምብል ኢን ዘ ጃንግል በተባለው ታሪካዊ ፊልሚያ መሐመድ አሊን ለመግጠም ወደ ዛይር ወይም ኮንጎ ተጓዘ። አሊ አሻንጉሊት እያለ ያፌዝበት ጀመር። ፊልሚያውን ተጀመረ። ጆርጅ መሐመድ አሊን በሙሉ ኃይሉ ቢመታውም የአሊ ብልሃት የጆርጅን ጉልበት ጨረሰው። በህይወቱ ለመጀመሪያ ጊዜ ጆርጅ በድል ተመታ። ዓለም ሁሉ ተገለባበጠ። ሚስቱም ጥላው ሄደች። ገንዘቡ ማለቅ ጀመረ። ጆርጅ አሁንም ያው ጠንካራው ሰው መሆኑን ለማሳየት በአንድ ቀን ውስጥ 5 ሰዎችን ለመግጠም ሞከረ። ነገር ግን ይህ ሙከራው እንደ ሰርከስ መሳቂያ ብቻ አደረገው። ከጥቂት ጊዜ በኋላ ከጂሚ ያንግ ጋር ባደረገው ፊልሚያ ልብስ መቀየሪያ ክፍል ውስጥ ራሱን ስትወደቀ እዚያም ጨለማ ውስጥ ሆነ የሚታይ የሚያስፈራ ራእይ ያየ። በዚያ የሞት አፋፍ ላይ ሆኖ ወደ እግዚአብሔር ጮኸ። ከዚህ በኋላ ሲነቃ ያ የድሮ ቦክሰኛ አልነበረም። ሙሉ በሙሉ አዲስ ሰው ሆኗል። ቦክስን አቁሞ ሰባኪ እንደሚሆን ለዶክ ብሮደስ ነገረው። ለ10 ዓመታት ጆርጅ ቦክስን ናፍቆት አያውቅም። ጭራሹንም ከናካቴው ትቶታል። ሜሪ ጆዋን የተባለች ሴት አግብቶ ቤተሰብ መሰረተ። ወጣቶች ወደ አልባሌ ቦታ እንዳይሄዱ የሚረዳቸው ጥሩ ማዕከል ከፈተ። የቦክስ ቁምጣውን በሱፍ ቀይሮ በየጎዳናው መስበክ ጀመረ። ነገር ግን ጓደኛው ዴዝመንድ ገንዘቡን በአግባቡ ባለመያዙ ጆርጅ ሙሉ በሙሉ ደቀቀ። ባንክ የወጣቶች ማዕከሉንና የእናቱን ቤት ሊወርስበት ተቃረበ። አሁን ጆርጅ ፎርማን እድሜው 45 ሆኗል። ከቦክስ መድረክ ከራቀ 10 ዓመታትን አስቆጥሯል። ያ ድሮ የሚያስፈራው ጡንቻው በስብ ተተክቷል። ነገር ግን ህይወቱ በድጋሚ ፈተና ጣለችበት። የወጣቶች ማዕከሉ የገንዘብ እጥረት ገጠመው። ባንኮችም የጆርጅንና የቤተሰቡን ንብረት ለመውረስ ደጃፍ ላይ ቆሙ። ጆርጅ አንድ ምርጫ ብቻ ነበረው፣ የማይታሰበውን ነገር ማድረግ። ጆርጅ ወደ ቦክስ ሜዳ እንደሚመለስ ሲያውጅ ዓለም በሳቅ ፈነዳች። ጋዜጠኞች ይህ ሽማግሌ ምን ሆነዋል አሉ። ከመሃል ሜዳ ይልቅ የጡረተኞች መዝናኛ ይሻሏል እያሉ አፌዙበት። በብዙሃን መገናኛዎች አያት ወይም ግራምፓ የሚል ቅጽል ስም ተሰጠው። ክብደቱ የጨመረ ራሰ በራ የሆነና ሁልጊዜ ፈገግ የሚል ሽማግሌ ቦክሰኛ ማንም ሊያምነው አልቻለም። ነገር ግን ጆርጅ አንድ ትልቅ ምስጢር ይዞ ነበር። አሁን የሚዋጋው ለዝና አይደለም። አሁን የሚዋጋው በውስጡ በነበረው በዚያ ጥንታዊ ቁጣ አይደለም። ይልቁንም አሁን የሚዋጋው በደስታ በቅንነትና ለወጣቶች ባለው ትልቅ ፍቅር ነበር። ወደ ሪንግ ሲመለስ ግን ዓለም በአግራሞት ደነዘዘች። ያ ሽማግሌ የተባለው ጆርጅ ልክ እንደ ወጣትነቱ እንደ መብረቅ የሚወድቅ ጡቻውን አላጣም። ተጋጣሚዎችን አንድ በአንድ ልክ እንደ ቅጠል እያረገፋቸው መጣ። አንድ ሁለት ሶስት ድሎች እየተከማቹ መጡ።
ጆርጅ ፎርማን በሳቅና በፈገግታ እየተጋጠመ የዓለምን የከባድ ሚዛን ቦክሰኞች ማንቀጥቀጥ ጀመረ። የአጥንታዊ ጉልበቱ አልደከመም፣ ይልቁንስ በብስለት ታጅቦ መጣ። ጆርጅ ለዓለም አንድ ትልቅ ትምህርት ሰጠ። በቃላት ሳይሆን በተግባር ዕድሜ ቁጥር ብቻ መሆኑን፣ ለሁለተኛ ዕድል ደግሞ መቼም ቢሆን እንደማይረፍድ አረጋገጠ።